አብዛኞቹ ሰዎች ሩጫን የሚያስቡት ካሎሪን እንደሚያቃጥል አድርገው ብቻ ነው። ነገር ግን ሩጫ ከዛ ባለፈ ብዙ ጥቅሞችን ይሰጠናል። የልብና የአካል ጤንነት፣ ጠንካራ የልብና የደም ስሮች ስርዓት። ዘወትር መሮጥ የእረፍት ጊዜ የልብ ምትን እና የደም ግፊትን የሚቀንስ ሲሆን በየምቱ የሚጨምረውን የደም መጠን ስቶርክ ቮሊዩም ይጨምራል። የኦክሲጅን አጠቃቀም አቅም ቪኦ2 ማክስ መጨመር፣ ሰውነት ኦክሲጅንን በአግባቡ መጠቀም አቅሙን በማሳደግ የአየር ጽናት ኤሮቢክ ካፓሲቲ እና ጉልበት ይጨምራል። የምግብና የኃይል ህዋሳት እንቅስቃሴ ማሻሻል፣ ሰውነት የስኳር መጠንን በስርዓት እንዲቆጣጠርና ስብን ለኃይል ምንጭነት እንዲጠቀም ያግዛል። የጡንቻ የአጥንትና የጅማት ጥንካሬ፣ የአጥንት ጥግግት ጥንካሬ መጨመር። ሩጫ የሰውነት ክብደትን የሚሸከም እንቅስቃሴ በመሆኑ አጥንትን በማንቃትና የጠነከረ እና ጥቅ ያለ የአጥንት መዋቅር እንዲገነባ ያደርጋል። የጅማትና የመገጣጠሚያዎች ጥንካሬ፣ ከተሳሳቱ አስተሳሰቦች በተቃራኒ በትክክለኛ መንገድ መሮጥ የመገጣጠሚያዎችን ጉልበት፣ አጥንትና ጅማቶችን ያጠነክራል። የታችኛው የሰውነት ክፍል ጥንካሬ ወገብ፣ ሆድ በጥንካሬ እንዲገነባ ያደርጋል። የአእምሮ ጤንነት፣ የአእምሮ ስራ፣ የደስታና የእረፍት ስሜት ወይም ረነር ሃይስ። የሩጫ እንቅስቃሴ ኢንዶርፊን እና ኢንዶካናቢዲዮይስ የተባሉ ኬሚካሎች በመልቀቅ ጭንቀትን ይቀንሳል፣ ስሜትን ያበራል፣ እንዲሁም ዘላቂ ደስታ ስሜት ይሰጣል። የአእምሮ ህዋሳትን እንዲሁም ያሳድጋል። ጭንቀትን መቀነስ፣ የአካል ብቃት እንቅስቃሴ ማድረግ የኮርቲሶል የጭንቀት ሆርሞን መጠን በመቀነስ ከአእምሮ ውስጥ እረፍት ይሰጣል። ረጅም ዕድሜና የእንቅልፍ ጥራት። የዕድሜ ዘመንን ማራዘም ጥናቶች እንደሚያሳዩት አዘውትሮ የሚሮጡ ሰዎች ያለ ጊዜው የመሞት ዕድላቸው ከ25 እስከ 40% አነስተኛ እንደሆነ ያሳያል። ጥልቅ እንቅልፍ። አዘውትሮ መሮጥ የሰውነት የእንቅልፍ ሰዓት ስርዓት በማስተካከል ፈጣን እና ጥልቅ የሆነ እረፍት ሰጪ እንቅልፍ እንድናገኝ ይረዳናል። ስለዚህ ሩጫ ካሎሪንን ከማቃጠል ባለፈ ብዙ ጠቀሜታዎች አሉት። ለጀማሪ ሯጮች የሚያስፈልጉ መሰረታዊ ነገሮች: ትክክለኛ የሩጫ ጫማ፣ መደበኛ የስፖርት ወይም የጂም ጫማዎችን ከመጠቀም መቆጠብ፣ እርጥበት የሚስቡ ካልሲዎች ከፖሊስተር ወይም ናይሎን የተሰሩ ካልሲዎችን መጠቀም፣ በጭራሽ 100% ጥጥ የሆኑ ካልሲዎችን አለመጠቀም፣ ምክንያቱም ጥጥ ላብ ስለሚይዝ እግር እንዲላጥና እንዲቆሰል ያደርጋል። ምቹ እና አየር የሚያስገቡ አልባሳትን፣ ላብን ቶሎ የሚያደርቁ ቀላልና በሰውነት ላይ የመፋቅ ስሜት የማይፈጥሩ ቲሸርቶችን እና ቁምጣዎችን ወይም ታይትስ መጠቀም። በመጀመሪያው ቀን ልምምድ ሲያደርጉ ረጅም ርቀትን መጓዝ ወይም መሮጥ አስፈላጊ አይደለም። በምትኩ ጥይት ሩጫ መሮጥ ነው። ለምሳሌ 1 ደቂቃ በቀስታ መሮጥ፣ 2 ደቂቃ በፍጥነት መራመድ በመቀያየር ለ20 እስከ 30 ደቂቃ ያህል መለማመድ። ሳምንታት ሲያልፉ የሩጫውን ጊዜ እያሳደጉ መሄድ። በቀላል ፍጥነት መሮጥ። በሚሮጡበት ጊዜ ሙሉ አረፍተ ነገር ተናግረው መጨረስ በሚችሉበት ቀላል ፍጥነት መጀመር ይሻላል። ሌላው በቋሚነት ወይም ደግሞ ኮንሲስተንሲ ነው። በሳምንት 1 ቀን ለ60 ደቂቃ ከመሮጥ ይልቅ በሳምንት 3 ቀን ለ20 ደቂቃ ያህል መሮጥ የሰውነትን ብቃት ለመገንባትና ጉዳት ለመከላከል የበለጠ ይጠቅማል። ኢንጆይ አድርጉ ሩጫችሁ።